በዚህ መልኩ አብሲታችንን እንጥላለን ማለት ነው። እንጀራው በእሳት እንደሚበስለው ሁሉ እኛም በህይወት ፈተና ውስጥ አልፈን ነው የምንጠረክረው። ቤቴን ዘግቼ ወደ ስራዬ። ሰላም ፋሚሊ እንዴት ናችሁ? ዛሬ የቀን ውሎዬን በጥቂቱ አሳያችኋለሁ። እንግዲህ በጠዋት ተነስቼ መኝታዬን በዚህ መልኩ ካነጣጠፍኩ በኋላ እጄንና ፊቴን ታጥቤ ማታ ስመለስ እንጀራ ስለምጋግር አሁን አብሲቱን እጥላለሁ። ምክንያቱም የምጋግረው ማታ ከቀን ስራ ስመለስ ስለሆነ ሊጡ ኩፍሎ ይጠብቀኛል። ልክ በዚህ መልኩ አብሲታችንን እንጥላለን ማለት ነው። ይህ አብሲት ልክ እንደ ህይወታችን ነው። እሳት ላይ ይበስላል፣ ይታመሳል። እኛም በህይወት ፈተና ውስጥ ስናልፍ እንደዚህ እንታመሳለን። በተለይ በስደት ያላችሁ ወንድሞችና እህቶቼ አውቃለሁ ናፍቆቱና ስራው ይፈታተናችኋል፣ ግን ተስፋ አትቁረጡ። እኔ ዛሬ ይህን አብሲት ስጥል እናቴን አስታውሳታለሁ። የእሷን ጥንካሬ አስባለሁ። ሴት ልጅ ስትደክም ቤቷ አይሞቅም፣ ወንድ ልጅ ሲደክም ተስፋው ይደበዝዛል። ስለዚህ መበርታት አለብን። ይህ አብሲት ካልበሰለ እንጀራው እንደማያምር ሁሉ እኛም በፈተና ውስጥ ካላለፍን ስኬታችን አይጣፍጥም። ልክ በዚህ መልኩ አብሲቴን ጥዬ ሊጤን ካጎበጎብኩ በኋላ ቤቴን ዘግቼ ወደ ስራዬ። ቀኑም መሸ፣ እኔም ተመለስኩ። ልክ ከቀን ስራዬ እንደተመለስኩ ቀጥታ ወደ ኩሽና ነው የገባሁት። ምክንያቱም ጠዋት አውክቸው የሄድኩት ሊጥ ኩፍ ስላለ ሳይመሽብኝ መጋገር ስላለብኝ ቀጥታ ወደ ኩሽና ነው የገባሁት። ኩሽና ገብቼ በዚህ መልኩ ሰዓቱን አያይዤ ምጣዱን አስምቼ እንጀራዬን እየጋገርኩ ነው። ዛሬ ይህንን ቪዲዮ የቀረጽኩላችሁ ለራሴም ለናንተም አንድ እውነት ለመናገር ነው። ህይወት ሁልጊዜ አልጋ በአልጋ አይደለችም። አንዳንዴ ቀን ስራ ውለን ሰውነታችን ዝሎ አጥንታችን አልቆ ወደ ቤት እንገባለን። ያኔ ለምን እንዲህ ሆናለሁ ብለን የምንጠይቅበት ሰዓት አለ። ግን አንድ ነገር አስታውሱ፣ ዛሬ የምናፈሰው እያንዳንዱ ጠብታ ላብ ነገ ለሚበጣው ትልቅ ስኬት ማዳበሪያ ነው። ይሄ እኔ የምጋግረው እንጀራ ዝም ብሎ ምግብ ብቻ አይደለም፣ የትዕግስቴ የድካሜና የጽናቴ ምልክት ነው። እንጀራው በእሳት እንደሚበስለው ሁሉ እኛም በህይወት ፈተና ውስጥ አልፈን ነው የምንጠረክረው። በተለይ በስደት ሀገር ያላችሁ ከቤተሰብ ርቃችሁ ሌት ተቀን የምትለፉ እህት ወንድሞቼ አውቃለሁ ይከብዳል። ነገር ግን ተስፋ አትቁረጡ። ዛሬ በሰው ሀገር በሰው ደጅ የምትለፉት ልፋት ነገ ለራሳችሁ ክብርና ኩራት ይሆናል። ድካማችሁን አትጥሉት፣ ይልቁንም እንደ ብርታት ተጠቀሙበት። እኔም ይኸው እንደምታዩኝ ከቀን ስራ መልስ ደክሞኝ ቢሆን ለራሴ ስሰራ ደስ ይለኛል። ምክንያቱም የገዛ ጥረቴ ውጤት ነዋ። ያለ ድካም ስኬት፣ ያለ መስዋዕትነትም ክብር የለም። ዛሬ ጨልሞባችሁ ሊሆን ይችላል፣ ግን ነገ ሌላ ቀን ነው። የዛሬው እንጀራችሁ ባይሳካ እንኳ ነገ ድጋሜ አብሲት ጥላችሁ ለመጋገር ሞክሩ። ህይወት መሞከር ናት። አይዞን፣ ሁላችንም በያለንበት እንበርታ። ልጅ በትረ ነኝ። የህይወት ትግሌንና ተስፋዬን ሁልጊዜም ለእናንተ አጋራችኋለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ እንዲሁም ቻናሉን ሰብስክራይብ በማድረግ አበረታቱኝ። በቀጣይ አዲስ ይዘትና አዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ